ላይ ላስታውሳችሁ ወደድኩት ነፍስያችንን ከተኛችበት ማንቃት የሚል ነው። እንዲሁም ነፍስያችንን ከጸያፍ ወስዋሳና ከንቱ ስሜት ማዳን የሚል ይሆናል። በተጨማሪም በኢባዳ ላይ ጎበዝ የሆናችሁ ከኢባዳችሁ ላይ የበለጠ እንድትጠነክሩ፣ በኢባዳ ላይ ተዘናግታችሁ ያላችሁ ደግሞ ከመሞታችሁ በፊት ከተኛችሁበት የመንቂያ ደውል ይሆናችኋል። ይህች የዱንያ ህይወት ሳያት በፍጥነት ከቀን ወደ ቀን እየፈጠነች እያለፈች ነው። አብዛኞቻችንም በዝንጉነትና በቸልተኝነት ነው የምንገኘው። ሁላችንም እንደምናውቀው የዚች የዱንያ ጸባይ ያለፉት ህዝቦች ጠፍተው እኛ መጣን፣ እኛ ደግሞ እንሞታለን፣ እናልፋለን። ምድርም እኛን ለመቀበል አትሳስትም፣ ሁሌም ዝግጁ ናት። ሰው ሁሉ ተዘናግቷል። ሞት አልያም የሞት ስቃይ መጥቶ ካልሰፈረበት አይነቃም። እናንተ የእስላም ወንድም እህቶቼ በዚች ምድር ላይ የምንቆይባት ጊዜ እጥር ምጥን ያለችና የተገደበች ናት። መልካም የሰሩም መጥፎ የሰሩም በአላህ መንገድ የታገሉም በአላህ ላይም ድንበር ያለፉ መጥፎችም ጥሩዎችም ሴቶችም ወንዶችም ሁሉም ፍጥረት ሟቾች ናቸው። የብልታቸውና የሆዳቸው ጊዜያዊ ስሜት ብቻ የሚያሳስባቸው ድንበር አላፊዎችም ሟቾች ናቸው። አላህም እንዲህ ብሏል፣ ምድር ላይ ያለ ነገር ሁሉ ጠፊና ከንቱ ነው። ሁሏም ነፍስ የሞትን ጽዋ ቀማሽ ናት። አዎ ትሞታላችሁ፣ አዎ ትሞታላችሁ። ይህ መቀበል ያቃተን መራራ እውነት ነው። የታላላቅ ንግስና ሀብት ዙፋን ባለቤቶች የነበሩ ሰዎች ሁሉ ያላቸውን ነገር ሁሉ ትተውት እየሄዱ ያየን ማመን ያቃተን እውነት ነው። ይህን እውነታ ነቢያቶችና ታላላቅ የአላህ ባሮች ሳይቀሩ አምነው ተቀብለው አልፈውበታል። ዛሬ ለሰው ያለቀሰ ሁሉ ነገ ይለቀስበታል። ዛሬ ያላገጠ ሁሉ ነገ ስራውን ያገኛል። ዛሬ ተዘናጋ ሁሉ ነገ በድንገት ይያዛል። ዛሬ ስሙ የገነነ ሁሉ ነገ ይረሳል። ከአላህ ውጭ ማንም የሚቀር የለም። አላህን ብቻ ያዘ አላህ ከፍ ያደርገዋል። አላህ ወደ ቀጥተኛው መንገድ ይምራችሁና እወቁ። አንተ ወንድሜ፣ አንቺ እህቴ፣ ትናንት ከኛ ጋር የነበሩ የሞቱ ነው። ዛሬ ደግሞ እኛ በህይወት ያለነው እንሞታለን። ወደፊት የሚመጡት ጠፊዎች ናቸው። አላህ ጋር መገናኘት የሚጓጓ ሁሉ የአላህም ቃል እውነት ነው። ጊዜዋ ቅርብ ናት። አንተ የአላህ ባሪያ ሆይ፣ አንተ እኮ እናትህ በወለደችህም ጊዜ ያለቀስ ተወለድክ። በህይወት ስትቆይም መልካምን ስራ። ያኔ ባለቀስከው ፈንታ ስትሞት የተደሰትክ ወደ አላህ እንድትሄድ አላህ ያሳውቃችሁና ማወቅ ያለባችሁ ነገር እዚች ዱንያ ላይ ለዘላለም ለመቆየት ምንም አይነት መንገድ የለም። ምንም አይነት መንገድ የለም። ሁሉም ይሞታል። ይህ ሞት ብሎ ማለት እኮ ከሁሉም ቅድሚያ ሊያሳስበንና ውስጣችን ሊነካው የሚገባ ጉዳይ ነው። ይህ ሞት ብሎ ማለት እኮ ወደ ቀጣዩ አኺራ ለመዘዋወር የመጀመሪያው ሂደታችን ነው። ማንኛውም የሞተ ሰው ቂያማው ቆማበታለች። ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ቀብር ማለት የመጀመሪያው የአኺራ ቤት ነው። እውነተኛ መኖሪያ ሀገራችን ከፊታችን ነው። እውነተኛው ህይወታችን የሚጀምረው ከሞታችን በኋላ ነው። የታሉ ምድር ላይ ሰዎችን ሲያሰቃዩ በአላህም ላይ ድንበርን ሲያልፉ ሲጨፍሩና ሲጠጡ የነበሩ ነገስታቶች ሁሉም ሂደዋል። አሁንም ወደፊትም ይሄዳሉ። ዱንያን ተማምነው በዱንያ ላይ እንደፈለጉ ሲሆኑ ጊዜው እየደረሰ ዱንያ ሁሉንም የከዳች ገንዘብና ንግስናቸውን አስቀርታ በአንድ ከፈን ብቻ ወደ መሬት አስገብታቸዋለች። አንተ ምስኪን ወንድሜ፣ አንቺ ምስኪን እህቴ፣ ከዚህ ዱንያ ስትለዩ በአንድ ነጠላ ከፈን ብቻ ነው የምትሄዱት። ዝምድና፣ ጓደኝነት፣ ሀብት፣ ስልጣን እኒህ ሁሉ ለጊዜው እዚህ ይቆያሉ። ጊዜው ሲደርስ ጠፊዎች ናቸው። በአላህ ይሁንብኝ የሞተው ያ የምትወዱት የነበረ ወዳጃችሁ ያ ቆንጆ መልክ አሁን ብታዩት ይቀየራል። አሁን ላይ እኛም ረስተነዋል። እሱም ሰርቶ የሄደውን ስራ ውጤት ለማየት እዛ ጨለማ ቤት ዱንያ ላይ ሲፈራቸው ከነበሩት አስፈሪ ነፍሳትና ጨለማ ውስጥ እየተጨነቀ ይገኛል። እናንተ የተዘናጋችሁ ወንድም እህቶቼ፣ ኧረ እባካችሁ ንቁ። በቅርቡ ወደ አላህ እንደምትሄዱ አትርሱ። የጃሂሎችን መንገድ የምትከተሉ ወንድም እህቶቼ፣ መቼ ይሆን ይህን ደንዳና ልብ በአላህ ቃል የምታረጥቡት? መቼ ይሆን ይህችን ቆሻሻ ዱንያ ሽጣችሁ አኺራችሁን የምታሳምሩት? አስባችሁታል? አሁን መልካም ካልሰራችሁ ከሞታችሁ በኋላ የት ነው የምትገቡት? የታሉ እነዛ ቤተ መንግስታቸው ላይ በወይንና በሴቶች ሲደሰቱ የነበሩት? የታሉ እነዛ የሰውን ልጅ ክብር ዝቅ አድርገው ሲያራክሱ የነበሩት? የታሉ እነዛ ከነሱ ውጭ ሌላው ብቻ የሚሞት የሚመስላቸው? የታሉ ጌታንን እኛን አምልኩ ሲሉ የነበሩ ድንበር ኃላፊዎች? ሁሉም አንድ በአንድ ከአፈር በታች እየገቡ ነው የሚገኙት። ያ ሲኮሩለትና ሲጠነቀቁለት የነበረው ሰውነታቸውና መልካቸው አፈር ለብሷል። ያ ሰው ሁሉ የተደነቀበት ውበታቸው በምስጥ ተበልቶ አጥንት ሆኖ ቀርቷል። ከተወሰኑ ጊዜያት አሊያም ዘመናት በኋላ የት እንደምትገቡ አስቡ። ከጎናችሁ ሲስቁና ሲጫወቱ የነበሩት ወዳጆቻችሁን አስታውሱ። አሁን የት እንደሚገኙ። አንዱ ሲናገር በህልሜ ሞተውን የቅርብ ዘመዴን አየሁት። ከዛም ወደ እኔ ቀረብ አለ። እኔም እንዲህ አልኩት፣ እንዴት ነህ ግን? እሱም እንዲህ ሲል መለሰልኝ፣ አንድ ነገር ብቻ ይቆጨኛል። እሱም አሁን ሐቁን ሁሉ አውቀነዋል፣ ግን ምንም ማድረግ አንችልም። መስራት እየፈለግን መዝገቡ ተዘግቶብናል። እናንተ ግን በህይወት እውነቱን ያያችሁ መስራት እየቻላችሁ እድሉን አልተጠቀማችሁበትም። በአላህ ይሁንብኝ ነገ ቀብር ላይ ስንገባ አንድ ወይ ሁለት ያደረግነው ተስቢህ ከዱንያ ሀብት ሁሉ አጠቃላይ እንደሚበልጥብን እናውቃለን። የታሉ በዚህ ሰዓት ዳዕዋና ሙሐደራ ሲያዳምጡ ልባቸው የሚደነግጥ? ሞት ሲመጣ ከዚህ በፊት በነበረ ስልጣንና ሀብት አያስተናግድህም።
ሞት ሁሉንም እንደየሥራው ነው የሚያስተናግደው። ንቁ እናንተ በሃያዎቹ ያላችሁ ወጣቶች፣ ስንት ወጣቶች በእናንተ እድሜ ቀብር ገብተዋል። ንቁ እናንተ በሰላሳዎቹ ያላችሁ ጎልማሶች፣ ወጣትነታችሁ እያለፈ ነው። ምን እያዘጋጃችሁ ነው? ንቁ እናንተ በአርባዎቹ ያላችሁ፣ ጉልበትና ኃይል የሚከዳባችሁ ጊዜ ደርሷል። ምን እያዘጋጃችሁ ነው? ንቁ በሃምሳዎቹ የምትገኙ እናንተ ማለት እኮ ሊታጨድ እንደደረሰ እህል ናችሁ። ምን ያክል ተዘጋጅታችኋል? ንቁ በስልሳዎቹ የምትገኙ ተዘጋጁ። ወደ አላህ ሂሳብ ተደራረጉ። መሄጃችሁ ደርሷል። በአላህ ይሁንብኝ ዛሬ